ሄይ ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ አሪፍ የሆነ የኦንላይን ስራ ይዤላችሁ መጥቻለሁ። ከዚህ በፊትም ይሄኛውን ዌብሳይት ቴሌግራም ቻናሌ ላይ ቀድሜ ፖስት አድርጌላችሁ ነበር። ብዙዎቻችሁ ደግሞ ቪዲዮ ጋይድ ስራለን ብላችሁኛል። በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ ሁሉንም ነገር ያለውን። ዩቲዩብም ይሄኛውን ቪዲዮ አልጎሪዝሙን እንዲረዳው ይሄኛው ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ አዲስ የሆናችሁ መጨረሻ ላይ ከወደዳችሁ ሰብስክራይብ ታደርጉናላችሁ። አሁን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ሊንኩን ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናል ይወስዳችኋል። እዚህ ጋር አስቀምጬላችኋለሁ ዌብሳይቱን እዚህ ጋር አስቀምጬላችኋለሁ። አፕሊኬሽንም አላቸው። ይሄ ዌብሳይት ላይ ገና ሬጂስተር ስላደረጋችሁ ብቻ ወይም ደግሞ ስለተመዘገባችሁ ብቻ ፍሪ $5 ይሰጣችኋል። እሱንም እንዴት አድርጋችሁ ማግኘት እንደምትችሉ በዚህ ቪዲዮ ያሳያችኋለሁ። እዚህ ጋር ይሄኛውን ፖስት ላይ አስቀምጬላችኋለሁ። ሊንኩን ክሊክ ስታደርጉት ቀጥታ ወደ ዌብሳይታችሁ ወይም ደግሞ ወደ ብራውዘር ይወስዳችኋል። እዚህ ጋር እንደምትመለከቱት ሬጂስተር ናው ኤንድ ክሌም $5 ይላል እዚህ ጋር ማለት ነው። ሊንኩን ያኛውን ሊንክ ስትጠቀሙ ነው $5 ክሌም ማድረግ የምትችሉት ወይም ደግሞ ሪፈራል ኮድ ስትጠቀሙ ነው $5 ማግኘት የምትችሉት ማለት ነው። ስለዚህ ሊንኩን እዛ ላይ አስቀምጬላችኋለሁ። እሱን ክሊክ ስታደርጉት ቀጥታ ወደዚህ ያመጣችኋል። ክሊክ ካደረጋችሁት በኋላ እንደዚህ ሬጂስተር የሚለው ላይ ያመጣላችሁና እዚህ ጋር ፉል ኔማችሁን ታስገባላችሁ። መጀመሪያ ላይ እዚህ ጋር በቀስት ላሳያችሁ። እዚህ ጋር ኢንተር ዩር ፉል ኔም የሚል አለ። ከዛ ኢሜይላችሁን ታስገባላችሁ። ከዛ መቀጠል ፓስወርድ ካስገባችሁ በኋላ እዚህ ጋር እንደምትመለከቱት ሪፈራል ኮዳችሁን አዳ ስላደረገላችሁ $5 ሳይን አፕ ቦነስ አላችሁ እያለ ነው። ሳይን አፕ ታደርጉታላችሁ ጨረሳችሁ ማለት ነው። እዚህ ጋር ሳይን አፕ ካደረጋችሁ በኋላ እንደዚህ አድርጎ ይከፍትላችኋል። እዚህ ጋር እንደምትመለከቱት ባላንስ $5 ራሱ አዳርጎልኛል ማለት ነው። ምንም አይነት የሰራው ስራ የለም። እዚህ ላይ እንደምትመለከቱት 00 ጂፒ ነው የሚለው እዚህ ጋር እንደምትመለከቱት ማለት ነው። $5 እንደገባችሁ ፍሪ ክሌም ማድረግ ትችላላችሁ። እንደዚህ አድርጋችሁ ሪፈራል ኮዶችን ስትጠቀሙ ነው እንጂ ጀስት ዝም ብላችሁ ሳይን አፕ ስላደረጋችሁ ምንም የምታገኙት ነገር የለም። እንደዛ አድርጋችሁ መክፈት ትችላላችሁ። በመቀጠል እዚህ ጋር 4 ኦፕሽኖች አሉ። እነዚህን 4 ኦፕሽኖች ስቴፕ ባይ ስቴፕ አሳያችኋለሁ። እዚህ ጋር ሆም ፔጅ አለ፣ ፔይ አውት አለ፣ ሪፈራል ፕሮግራም እና እዚህ ጋር ሞር የሚል አለ። እዚህ ጋር 3 ዶት ያለበት ማለት ነው። ስለዚህ ስራው ምንድነው? እዚህ ዌብሳይት ላይ ስራው ምንድነው? ኔትወርክ ነው ሼር የምታደርጉት። ያ ማለት ኔትወርካችሁን ሼር ስታደርጉላቸው ለእናንተ ደግሞ $1 ይልካሉ ማለት ነው። እናንተ ኔትወርካችሁን ለነሱ የሸጣችሁ እነሱ ደግሞ $1 ይገዛሉ ማለት ነው፣ የእናንተ ኔትወርክ ማለት ነው። ለምሳሌ እናንተ ዋይፋይ ካላችሁ ለምሳሌ ዋይፋችሁን ኮኔክት አድርጋችሁ መተውም የእናንተ ስራ ማለት ነው። ኔትወርካችሁን ለነሱ ሼር እያደረጋችሁ ነው ማለት ነው። ወይም ደግሞ ዳታ የምትጠቀሙ ከሆነም አንሊሚትድ ገዝታችሁ ሼር ማድረግ ትችላላችሁ ኔትወርካችሁ ማለት ነው። ራሱ ከዛ በኋላ ፋርም ያደርግላችኋል። እዚህ ጋር ምን ያህል ፋርም ማድረግ እንደሚችል አሳያችኋለሁ። እናንተ ኔትወርካችሁን ሼር ስላደረጋችሁ እነሱ ለምንድን ነው የሚከፍላችሁ? ምክንያቱም እነሱ የራሳቸው የሆነ ካምፓኒ ያላቸው። ኔትወርካችሁን ሼር ስታደርጉ እነሱም ደግሞ ይጠቀሙበታል በዚህ ያን ኔትወርክ ማለት ነው። ስለዚህ ያ ነው ያለበት ነገር። እናንተ ባክግራውንድ ላይ ከፍታችሁ ሌላዎችን ስራዎች መስራት ትችላላችሁ ማለት ነው። ኔትወርካችሁን እንደዛ አድርጋችሁ ነው ሼር ማድረግ የምትችሉት እና አሁን ተግባብተናል ማለት ነው እንዴት አድርጋችሁ መስራት እንደምትችሉ። ኮኔክትድ መሆኑን የምታውቁት የቱ ጋር ነው? እዚች ጋር በግሪን ራይት መሆኑን እዚች ጋር ቼክ ማድረግ አለባችሁ። እንደዛ ካልመጣላችሁ ደግሞ እዚች ጋር ሞር የምትለዋን ክሊክ ካደረጋችሁ በኋላ እዚህ ጋር ስዊች ኦን ታደርጉታላችሁ። እዚህ ጋር ሼሪንግ ባይንድ የሚለውን ይሄኛውን ኦን ታደርጉታላችሁ። ከዛ ራሱ አውቶማቲካሊ ኮኔክት ያደርግላችኋል፣ ኔትወርኩን ሼር ያደርጉላችኋል ማለት ነው ወደዛ ወደ እነሱ ጋር ማለት ነው። ስለዚህ እናንተ ባክግራውንድ ላይ ይሄኛውን ከፍታችሁ መስራት ትችላላችሁ ማለት ነው። ለምሳሌ ዳታ የምትጠቀሙ ከሆነ አንሊሚትድ ዳታ የምትጠቀሙ ከሆነ ደግሞ እዚች ጋር ዩዝ ሞባይል ዳታ የሚለው አለ። እሱን ስዊች ኦን ታደርጉታላችሁ። እኛን ስዊች ኦን ማድረግ ነው። ይሄ ኦን አላረኩትም፣ ያው ዋይፋይ ነው እየተጠቀምኩ ያለሁት። ስለዚህ ሌላኛው ደግሞ ሪፈራል ፕሮግራም ነው። ሪፈራል ፕሮግራም ያው ሊንካችሁን ሼር ማድረግ ትችላላችሁ። ለተለያዩ ለጓደኞቻችሁ ሼር አድርጋችሁ ሼር ማድረግ ትችላላችሁ ሪፈራል ኮዳችሁን። ሌላኛው ደግሞ ፔይ አውት የሚል ነው። ያ ማለት ዊዝድሮ የምታደርጉበት ኦፕሽን ነው። ስለዚህ እንዴት አድርጋችሁ ነው ዊዝድሮ የምታደርጉት? የተለያዩ አማራጮች አሉ፣ እነሱን አሳያችኋለሁ ማለት ነው። እዚህ ጋር አዲስ አካውንት ስትከፍቱ እዚህ ጋር ባላንሳችሁ $5 ነው የሚለው፣ ሌላ ምንም ነገር አያመጣላችሁ። እዚህ ጋር ሪፈራል ኢርኒንግ የሚል አለ። ያ ማለት በሪፈራል ኮድ ነው አሁን ስመዘገብ እኔ የተመዘገብኩት፣ ለዛ $5 ሰጥቶኛል ማለት ነው። ቀደም ያልኳችሁን ቦነስ
ሪፈራል ኮድ ስትጠቀሙ $5 የሰጣችሁ ማለት ነው። ሶ ፔአውት ስትሉት እዚህ ጋር ዘ ሚኒመም ፔአውት $15 ነው። ሶ ዊዝድሮ ለማድረግ ደግሞ ፔመንት ሜቶዶቹ ምንድናቸው የሚለውን እዚህ ጋር ክሊክ ስታደርጉት እዚህ ጋር የመጀመሪያው ክሪፕቶ አለ፣ ፔፓል አለ፣ ጊፍት ካርድ እና ፔፓል አለ። ክሪፕቶ፣ ጊፍት ካርድ እና ፔፓል ማለት ነው። በእነዚህ ዊዝድሮ ማድረግ ትችላላችሁ። ሶ ኢትዮጵያ ውስጥ ብዙ ጊዜ በክሪፕቶ ከረንሲ ነው ዊዝድሮ እያደረጉ ያሉት። ስለዚህ በክሪፕቶ የሚለውን ሴሌክት አድርገዋለሁ። እዚህ ጋር ሴሌክት ክሪፕቶ ፔመንት ሜቶድ የሚል አለ። እዚህ ጋር አድሬሱ ማለት ነው የምትጠቀሙትን አድሬስ እዚህ ጋር ያመጣላችኋል። BEP20 አለ፣ $1 ፊ አለው USDT ሆኖ ማለት ነው። ይሄ ክሪፕቶ ነው። ሶ ሁለተኛው ደግሞ ፖሊጎን ነው፣ USDT ፖሊጎን ነው። እሱም ደግሞ $1 ፊ አለው። ሶ ሶስተኛው ደግሞ TRC20 ነው፣ USDT ማለት ነው። እሱ ደግሞ $3 ፊ አለው። እኔ ሪከመንድ የማደርጋችሁ ይሄኛው በBEP20 በሚለው እሱ በሱ ዊዝድሮ እንድታደርጉ ነው። $1 ነው ፊ ያለው። 15 ስታወጡ 14 ሆኖ ይገባላችኋል ማለት ነው። እዚህ ጋር አድሬስ ታመጣላችሁ። አድሬስ ሶ አድሬስ ለማምጣት ለምሳሌ ባይናንስ፣ የኔ ባይናንስ ላይ ገብቼ ላሳያችሁ። ሶ እዚህ ጋር ይኖርላችኋል። እዚህ ጋር አድ ፈንድ የምትለዋለች እዚህ ጋር ክሊክ ታደርጉታላችሁ። የፈለጋችሁት ኤክስቼንጅ ላይ ከገባችሁ በኋላ ማለት ነው። እናንተ ባላችሁ OKXም ሊሆን ይችላል ወይ ባይቢትም ሊሆን ይችላል። ሶ ሞር የሆነው ክሪፕቶ ከረንሲ ኤክስቼንጆች አሉ፣ በእነሱ እንትን ማለት ትችላላችሁ። ኦንቼን የሚለውን ትመርጡታላችሁ። በመቀጠል እዚህ ጋር ሶ ኦንቼን ከመረጣችሁ በኋላ እዚህ ጋር ደግሞ USDT የሚለውን ሰሌክት ታደርጉታላችሁ። ቅድም እዛ ላይ USDT ስለሆነ ማለት ነው። ከዛ እዚህ ጋር ኔትወርኩን ትመርጡታላችሁ። ቅድም ያልኩት እዚህ ጋር ነው። አሁን BEP20 የሚባለው ይሄኛው ነው። TRC20 ደግሞ ይሄኛው ነው፣ ትሮን ማለት ነው። ሶስተኛው ደግሞ ፖሊጎን ነው። በፖሊጎንም ዊዝድሮ ማድረግ ትችላላችሁ፣ USDT ማለት ነው። ይሄኛውን ክሊክ ታደርጉታላችሁ BEP20 በሚለው ማለት ነው። ያ ማለት BNB ነው። እሱን ክሊክ ታደርጉትና እዚህ ጋር አድሬሳችሁን ኮፒ ታደርጉታላችሁ። እዚህ ጋር ላይ ኮፒ አደርገዋለሁ አድሬሱን ማለት ነው። ሶ ኮፒ ካረኩኝ በኋላ እዚች ጋር አምጥቼ ፔስት አደርገዋለሁ ማለት ነው። አድሬሱን ፔስት አድርጌው እዚህ ጋር አሁን ቀደም የሰጠኝ $5 ብቻ ነው ያለው። እዚህ ጋር የሚጠይቀኝ ሚኒመም ዊዝድሮዋል አማውንት $15 ነው። ስለዚህ ከ$15 ጀምሮ ዊዝድሮ ማድረግ ትችላላችሁ። በጣም ኢዚ ነው። ከሆኒጌ የተሻለ ነው ብዬ አስባለሁ ይሄኛው ማለት ነው። ሆኒጌ ሚኒመም ዊዝድሮዋል አማውንቱ $20 ነው። እንዴት ዊዝድሮ እያደረኩኝ ማሳየቻችኋለሁ ከዚህ በፊት። ይሄኛውም ዘ ሴም ቲንግ አለው፣ ከሱ ጋር የሆነ ተመሳሳይነት ነገር አለው። ይሄም ኔትወርክ ነው ሼር የምታደርጉት። ሰው እንደዚህ አድርጋችሁ ነው መስራት የምትችሉት። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሁላችሁም ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰው በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።